ጀነራል ባጫ ደበሌ ስለ ኢሳያስ አፈወርቂና ስለ አሰብ ወደብ በትግርኛ ቋንቋ ያሰፈሩት አነጋጋሪ ጽሑፍ በደቡብ አፍሪካ የሚኖሩትን የኢትዮጵያ ማህበረሰቦች በከባድ ሐዘን ያስደነገጠ አሳዛኝ ክስተት ተሰምቷል። አስደንጋጩ የሞት ዜና የሁላችንም ነው። እትማማቾቹ በመኝታ ክፍላቸው ሞተው መገኘታቸው በርካቶችን አስደንግጧል። መረጃውን በዝርዝር እንመለከታለን። የትግራይና የአማራ ክልል ውዝግብና ውጥረት ቀጥሏል። ጠቅላዩ ስለ ጉዳዩ ምን ሲሉ ምላሻቸውን ሰጥተዋል? ጥገኝነት ጠይቀዋል የተባሉት አምባሳደሯ ምላሻቸውን ሰጥተዋል። መረጃዎቹን በዝርዝር ሰዓታችን በስፋት የምናስደምጣችሁ ይሆናል። ሰላም ጤና ይስጥልን። በመላው ክፍለ ዓለማት የምትገኙ የዴ ታርጌት ኒውስ ቤተሰቦቻችን በያላችሁበት የዓለም ስፍራ ሁሉ ሰላማችሁ ይብዛልን እያልን እነሆ ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በተጨማሪም የደወል ምልክቷን በመንካት ዘላቂ ቤተሰብነትን ከኛ ጋር እንድትመሰርቱ እንዲሁም በየዕለቱ የምንለቃቸውን ቪዲዮዎችን ከወደዳችሁ ላይክና ሼር እንድታደርጉልን እየጠየቅን ወደ መረጃዎቹ እናመራለን። መልካም ቆይታ። ወደ አስቀደምንላችሁ ጉዳያችን ስናመራ በኬንያ የኢትዮጵያ አምባሳደርና ከፍተኛ የጦር መኮንን የሆኑት ሌተናል ጀነራል ባጫ ደበሌ የአሰብ ወደብ ጉዳይ አዲስ አጀንዳ አለመሆኑንና ከዚህ ቀደም በጠቅላይ ሚኒስትር አብይ አህመድና በኤርትራው ፕሬዝዳንት ኢሳያስ አፈወርቂ መካከል መግባባት ላይ የተደረሰበት ጉዳይ እንደነበረም የሚጠቁም መረጃን በትግርኛ ቋንቋ በመጻፍ በማህበራዊ ትስስር ገጻቸው ላይ አስፍረዋል። ይህ መረጃ በእጅጉ እያነጋገረም ይገኛል። ጀነራል ባጫ ደበሌ በትግርኛ ቋንቋ ባሰፈሩት ጽሑፍ ጠቅላይ ሚኒስትር አብይ አህመድ ከፕሬዝዳንት ኢሳያስ አፈወርቂ ጋር በሚሊኒየም አዳራሽ በተካሄደ አንድ ዝግጅት ላይ እኔና ኢሱ የምንጋራው አሰብን ነው ማለታቸውን አስታውሰዋል። ጀነራሉ አክለውም ፕሬዝዳንት ኢሳያስም ይህንን ሀሳብ እጃቸውን ግንባራቸው ላይ በማድረግ በመደገፍ ምልክት አሰብን ለኢትዮጵያ ሕዝብ ለማካፈል እንደሚስማሙ ገልጸውም ነበርም ብለዋል። በዚህም መሰረት የአሰብ ጉዳይ አሁን በድንገት የተነሳ አዲስ አጀንዳ ሳይሆን ከዚህ ቀደም በሁለቱ መሪዎች መካከል መግባባት ላይ የተደረሰበት እንደሆነም ጀነራሉ ተናግረዋል። በመጨረሻም አሰብ በአሻጥር የተወሰደ የኢትዮጵያ ሀብትና ቅርስ ነው ሲሉ ጽሑፋቸውን ደምድመዋል። እንደ አውሮፓውያን አቆጣጠር በ2018 በኢትዮጵያና በኤርትራ መካከል ታሪካዊ ሰላም ስምምነት ሲፈረም በሁለቱ ሀገራት ከፍተኛ የሆነ የህዝብ ለህዝብ ግንኙነትና የኢኮኖሚ ትስስር ለመፍጠር ተስፋ ተጥሎም ነበር። በወቅቱ ሁለቱ መሪዎችም በተለያዩ መድረኮች ላይ አብረው የታዩ ሲሆን የሚሊኒየም አዳራሹ ዝግጅትም የዚሁም አካል ነበር። ጠቅላይ ሚኒስትሩም ይህንንም ገልጸው ነበር። ታዲያ ዛሬ ጀነራሉ ይህንን ጉዳይ አጉልተውም ተናግረዋል። ወደ ቀጣይ ጉዳያችን ስናመራ በደቡብ አፍሪካ የሚኖረውን የኢትዮጵያ ማህበረሰብ በከባድ ሐዘን ያስደነገጠ አሳዛኝ ክስተት ተሰምቷል። በሀገረ ደቡብ አፍሪካ ተወልደው ያደጉት ሁለት ኢትዮጵያውያን እትማማቾች ዲቦራ መንግስቴና ኦፕራ መንግስቴ ባልታወቀ ምክንያት መኝታ ክፍላቸው ውስጥ ህይወታቸው አልፎ በመገኘታቸው ማህበረሰቡ በጥልቅ ሐዘን ተጎድቷል። የእትማማቾቹ አስክሬን የተገኘው በቤተሰቦቻቸው መኖሪያ ቤት ውስጥ ሲሆን የሞታቸው መንስኤ ምን እንደሆነ እስካሁን በግልጽ አልታወቀም። ይህ ድንገተኛና አሰቃቂ ክስተት በቤተሰቦቻቸው ላይ ብቻ ሳይሆን በጆሃንስበርግና በአካባቢው በሚኖሩ ኢትዮጵያውያን ላይ ከባድ የሐዘን ድባብን አንዣቧል። የተባበሩት የኢትዮጵያ ማህበረሰብ ማህበር በደቡብ አፍሪካ ባወጣው የሐዘን መግለጫ ክስተቱን ለኢትዮጵያውያን ጥቁር ቀን ሲልም የገለጸው ሲሆን በወገኖቻቸው ላይ በደረሰው ድንገተኛ ሞት የተሰማውን ጥልቅ ሐዘንም ገልጿል። የሟች ቤተሰቦች በጆሃንስበርግ ኬንሲንግተን አካባቢ በሚገኘው መኖሪያ ቤታቸው ለቅሶ ላይ እንደሚገኙና ማህበረሰቡም ከጎናቸው እንዲቆምም ማህበሩ ጥሪውን አቅርቧል። የሞታቸው መንስኤ ለማወቅ ከቤተሰብና ከሚመለከታቸው አካላት ጋር ተጨማሪ መረጃ እየተጠየቀ መሆኑም ተገልጿል። ፈጣሪ ለቤተሰቦቻቸው፣ ለወዳጅ ዘመዶቻቸው እንዲሁም በደቡብ አፍሪካ ለሚገኙ መላው ኢትዮጵያዊ ማህበረሰብ በሙሉ መጽናናትን እንዲሰጥ እንመኛለን። በውጭ ጥገኝነትን ጠይቀዋል የተባሉት አምባሳደሯ ምላሻቸውን ሰጥተዋል። ከሰሞኑ አምባሳደሯ በውጭ ሀገር የጥገኝነት ጥያቄን ጠይቀዋል የሚል መረጃ በስፋት በተለያዩ ማህበራዊ ትስስር ገጾች ላይ እየተሰራጨ ይገኛል። አምባሳደር ብርቱካን አያኖ እስከ ቅርብ ጊዜ ድረስ የውጭ ጉዳይ ሚኒስትር ዴኤታ በመሆን ያገለገሉ ሲሆን አምባሳደር አስቴር ማሞ ደግሞ በምክትል ጠቅላይ ሚኒስትር ማዕረግ ከመሾም እስከ ከፍተኛ ዲፕሎማትነት ባለው ቦታ ሰርተዋል። ታዲያ እነዚህ ባለስልጣናት በውጭ ሀገር ጥገኝነትን ጠይቀዋል የሚል መረጃ የተሰራጨ ሲሆን ለዚህም አምባሳደር ብርቱካን አያኖ ምላሻቸውን እንዲህ ሲሉም ሰጥተዋል። የቀድሞዋ የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ብርቱካን አያኖ የፖለቲካ ጥገኝነት ጠይቀዋል በሚል በማህበራዊ ሚዲያ ሲሰራጭ የነበረውን መረጃ ሙሉ በሙሉ
ሐሰት ነው ሲሉ አጣጥለውታል። አምባሳደሯ ይህንን የተናገሩት ምሽት 6 ሰዓት ከሩብ ላይ በአዲስ አበባ ቦሌ ጎዳና የእግር ጉዞ ሲያደርጉ ድንገት ላገኛቸው የመረጃ ምንጫችን ዘጋቢ በሰጡት ምላሽ ነው። በማህበራዊ ሚዲያ በተለያዩ ገጾች ላይ አምባሳደር ብርቱካን ከሀገር መውጣታቸውና ጥገኝነት መጠየቃቸውን የሚገልጹ ዘገባዎች ሲሰራጩ ነበር። አምባሳደሯ ይህንን መረጃ የሚገርም ቅጥፈት ሲሉ የገለጹት ሲሆን ሲያምራቸው ይቅር ይችን የመሰለች ውድ ሀገር ጥዬ የት ነው የምሰደደው በማለትም ወሬው ምንም አይነት መሰረት እንደሌለው አብራርተዋል። አምባሳደር ብርቱካን አክለውም ከሁሉም በላይ ያስገረመኝ ነገር ቢኖር በሀገሬ በአማራው ጎዳና ላይ የእግር ጉዞ ሳደርግ ህዝቡ እየተመለከተኝ ከሀገር ተሰደደች ብለው የሚጽፉት ቅጥፈታቸው ነው በማለትም በሐሰተኛ ዘገባ ላይ ያላቸውን ቅሬታ ገልጸዋል። ይህ በእንዲህ እንዳለም አምባሳደሯ ከውጭ ጉዳይ ሚኒስቴር መባረራቸው ተደርጎ የሚሰራጨው መረጃ ሐሰት መሆኑን አስታውቀዋል። ለ7 ዓመታት በውጭ ጉዳይ ሚኒስቴር በተለያዩ ከፍተኛ ኃላፊነቶች ላይ ሀገሬን አገልግያለሁ ያሉት አምባሳደር ብርቱካን አሁንም በመንግስት እውቅናና ድጋፍ አንድ ትልቅ ዓለም አቀፍ ተቋም ውስጥ ሀገርን ወክዬ ለኃላፊነት ቦታው ለመወዳደር በሂደት ላይ መሆናቸውንም ገልጸዋል። መንግስት ሀገርን ወክለሽ ተወዳደሪ ብሎኝ ለትልቅ ዓለም አቀፍ መስሪያ ቤት እየተወዳደርኩኝ ነው። አሁን ለሂደቱ ስለማይጠቅም የተቋሙን ስም መግለጽ አያስፈልግም፣ ነገር ግን ሲሳካ ሁሉም ያየዋል በማለት ከኃላፊነታቸው መነሳታቸውን የሚገልጸው ወሬ መሰረተ ቢስ መሆኑንም አስረድተዋል። ወደ መጨረሻው ጉዳያችን ስናመራ በጦርነቱ ምክንያት ከቀያቸው ተፈናቅለው ለዓመታት በመጠለያ ጣቢያዎች ውስጥ በከፍተኛ ችግር ውስጥ የሚገኙትን የወልቃይት ጠገዴ ሰተቲ ሁመራ ዞን ተፈናቃዮች ወደ ቀያቸው ለመመለስ የተጀመረው አዲስ እንቅስቃሴ የፕሪቶሪያውን የሰላም ስምምነት ይጥሳል በሚሉ የትግራይ ፖለቲካ ኃይሎች ጠንካራ ተቃውሞ ገጥሞታል። በዳር 2013 ዓ.ም በተቀሰቀሰው ጦርነት ከ1 ሚሊዮን በላይ የሚገመቱ የትግራይ ተወላጆች ከወልቃይትና ራያ አካባቢ ተፈናቅለው በትግራይ ክልል በሚገኙ መጠለያ ጣቢያዎችና በጎረቤት ሀገር ሱዳን በከፍተኛ ሰብአዊ ቀውስ ውስጥ እንደሚገኙ ይታወቃል። የፕሪቶሪያው የሰላም ስምምነት ከተፈረመ 3 ዓመታት ቢያልፍም ተፈናቃዮችን ወደ ቀያቸው መመለስና የአካባቢዎቹን አስተዳደራዊ ሁኔታ መወሰን በስምምነቱ አፈጻጸም ውስጥ ካሉ ዋነኛ ያልተፈቱ አንጓዎችም አንዱም ሆኖ ቆይቷል። የፕሪቶሪያው ስምምነት ከፌዴራል መከላከያ ሰራዊት ውጭ ያሉ ኃይሎችም ከትግራይ እንዲወጡና ተፈናቃዮች ወደ ቀያቸው እንዲመለሱ በግልጽ ያዛል። ሆኖም የምዕራብ ትግራይ ዞን አሁንም በአማራ ክልል ኃይሎች በቁጥጥር ስር ሲሆን የአማራ ክልል መንግስትም አካባቢዎቹ በታሪክ የኔ ናቸው የሚል ጥያቄን ያቀርባል። ከቀናት በፊት የምስራቅ አፍሪካ ጉዳዮች ሚኒስትር አማካሪ አቶ ጌታቸው ረዳና በአካባቢው የሚገኘውን ኃይልም የሚያዙት ኮሎኔል ደመቀ ዘውዱ በሁመራ ከተማ ህዝባዊ ውይይትም አካሂደዋል። ኮሎኔል ደመቀ ተፈናቃዮቹ ሊመለሱ እንደሚችሉ የገለጹ ሲሆን የሌላ ሰው ንብረት ይዘው የተቀመጡ ሰፋሪዎችም ንብረቱን እንዲለቁ ማሳሰባቸውም ተዘግቧል። ይሁንና የንግግር በአካባቢው የተቋቋሙ የአማራ ክልል አስተዳደር ይፈርሳል ወይስ አይፈርስም ለሚለው ጥያቄ ግልጽ ምላሽንም አይሰጥም። በዚህም በርካቶችም ቁጣቸውን እያሰሙ ይገኛሉ። ጠቅላይ ሚኒስትር አብይ አህመድም በቅርቡ በፓርላማ ቀርበው በሰጡት ምላሽም አካባቢውን የአማራ ክልል በሚጠራበት ወልቃይት ጠገዴ ሰተቲ ሁመራ ዞን በሚለው ስያሜ በመጥራትም የአካባቢው የማንነት ጥያቄ በሌሎች የሀገሪቱ ክፍሎች እንዳለው ሁሉ በኃይል እንደማይፈታና ህዝቡ ወደ ቀዬው ከተመለሰ በኋላ በህጋዊና በሰላማዊ መንገድ እልባት እንደሚያገኝም ተናግረዋል። ጠቅላይ ሚኒስትሩ የህወሓት አመራሮች ተፈናቃዮችን ለፖለቲካ ፍጆታ እንደመያዣ ይዟቸዋል ሲሉም ከሰዋል። የአዲስ እንቅስቃሴ በሁሉም የትግራይ የፖለቲካ ኃይሎች ዘንድ ጠንካራ ተቃውሞም ገጥሞታል። ውድ ተመልካቾቻችን ለእሳቱ የነበረን መረጃ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ መልካም ቆይታ